ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች የሐምሌ 28 ቀን 2018 ዓ.ም ለሰዓቱ የደረሱንን ሰበር ዜናዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እየጋበዝን በቀጥታ ወደ ዜናዎቹ እናልፋለን። ባሳለፍነው ቅዳሜ ዕለት በኢትዮጵያ መንግስት ወታደሮችና በትግራይ ኃይሎች መካከል በምዕራባዊ ትግራይ ግጭት መካሄዱን ተከትሎ በመቶዎች የሚቆጠሩ የአካባቢው ነዋሪዎች ወደ ሱዳን መሰደዳቸው ተሰማ። ሱዳን ከገቡት ስደተኞች መካከልም ቁስለኞች እንደሚገኙበትና ቁስለኞቹ የሕክምና እርዳታ ካገኙ በኋላ በመጀመሪያው ጦርነት የተሰደዱ ኢትዮጵያውያን ወደ ተጠለሉበት የስደተኛ መጠለያ እንዲገቡ እንደተደረገም ከሱዳን ምንጮች መሰማቱን ጠቅሶ የፈረንሳዩ የዜና ወኪል ዘግቧል። በተያያዘ ዜናም በኢትዮጵያ ድንበር አቅራቢያ በሚገኙ ኢትዮጵያውያን በተጠለሉባቸው የሱዳን የስደተኞች መጠለያዎች ላይ ቅዳሜ ዕለት በወደቁ የከባድ መሳሪያ ፍንጥርጣሪዎች የስደተኞች ህይወት ማለፉንና ሌሎችም መቁሰላቸውን የሱዳን የስደተኞች ኮሚሽን አስታውቋል። ሆኖም በክስተቱ የስንት ስደተኞች ህይወት እንዳለፈና ስንቶቹ እንደቆሰሉ ወይም በየትኞቹ መጠለያዎች ላይ የመሳሪያ ፍንጥርጣሪዎች እንደወደቁ ኮሚሽኑ አልገለጸም። ኮሚሽኑ የተባበሩት መንግስታት ድርጅትና ቀጠናዊ ድርጅቶች በቀጠናው ሰላምና ጸጥታ እንዲሰፍን የስደተኞች ደህንነት እንዲጠበቅና ለስደተኞች ሰብአዊ እርዳታ እንዲቀርብ ጥሪ እንዲያደርጉም ጠይቋል። ይህ በእንዲህ እንዳለም በሸረሪናና አካባቢው ከሰሞኑ ተቀስቅሶ የነበረው ጦርነት አሁን ላይ የቆመ ቢሆንም በራያ አካባቢ ያለው ውጥረት አስፈሪ ሆኗል እያሉ ነው የአካባቢው ነዋሪዎች። ከቀናት በፊት በሱዳን አዋሳኝ ሸረሪና በፌዴራል ኃይሎችና በህወሓት ኃይሎች መካከል የነበረው ጦርነት ጋብ ቢልም በራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅቱና ፍጥጫው ማየሉን ነዋሪዎች ገልጿል። ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ነዋሪ እንደገለጹት የህወሓት ሰራዊት በራያ ግንባር በጨርጨር በቢሶበርና ሌሎች አካባቢዎችም ተሰማርቷል ሲሉ ነው የሚገልጹት። የህወሓት ሰራዊቶች ብዙ አርሚዎች በራያ ግንባር ተሰማርተዋል፣ ለጦርነት ዝግጁ እንዲሆኑ መመሪያ ወርዶላቸዋልም ሲሉ የአካባቢ የመረጃ ምንጮች ገልጸዋል። ዝግጅት ያለው አሁን በጨርጨር በኩልና ቢሶበር ነው። ከዚህ በዋጃ ቆቦ በጃሮታ ጀምሮ በዳንያ ለኮ ሰሌኑሃ በላይበር በባይባዋ ቁሙጋ ላይ ያለውን አካባቢ ሁሉ ዝግጅት ያደረጉ ይገኛሉ። ወደዛ የህወሓት ሰራዊቶች እየገቡ ነው ሲሉ የአካባቢ የመረጃ ምንጮች ገልጸዋል። የዋጃን መስመር ተከትሎም የራሳቸውን አርሚ አዘጋጅተዋል። ሜካናይዝድ ጦርም በማንቀሳቀስ ቦታ እያስያዙ እንደሚገኙም ነው የተገለጸው። አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ጊዜ ሊጀመር ይችላል የሚሉት የራያና አካባቢው ነዋሪዎች ጦርነቱ በተጀመረ ቁጥር ጉዳት የሚደርስበት የራያ ማህበረሰብ በእጅጉ ነጻነቱ ይሻለዋልም ብለዋል። ይህ በእንዲህ እንዳለም ጽምዶ ከተሰኘው ጥምረት ጋር በተያያዘ አሁን ላይ የወጡ ያሉ መረጃዎች እንደሚያመለክቱትም ጽምዶ የተባለው ስብስብ በጋራ ጥቅምና በሰላም ላይ የተመሰረተ ሳይሆን የውስጥ ችግሮችን በኃይል ለመፍታት ከውጭ ኃይሎች ጋር መጣመርን የመረጠ ኃይል መሆኑን እያሳየ ነው። ይህም አካሄድ ደግሞ ታሪካዊ ስህተትና የህዝብ እልቂት ምንጭ መሆኑ የማይቀር ነው። የውስጥ የፖለቲካ ልዩነቶችና ቅራኔዎችን በውይይት በእርቅና በሰላማዊ መንገድ በሀገር ውስጥ ከመፍታት ይልቅ የውጭ ኃይላትን ጦርና ጋሻ ጋብዞ የገዛ ወገንን ለማስጨፍጨፍ ማሰብ እኩይ ተግባር ነው። ቀደም ሲል የኢትዮጵያ መንግስት ከኤርትራ ጋር በመጣመር በራሳችን ህዝብ ላይ ያደረሰውን ሰብአዊና ቁሳዊ ኪሳራና ስቃይን ስንተች የነበረው ለዚሁ ነው። ምክንያቱም እንዲህ ያሉ አሰላለፎች የህዝብን ህልውና የሚያጠፉ ሀገርን ለባዕድ ጣልቃ ገብነት አሳልፎ የሚሰጡ ጠባሳዎች ለትውልድ የማይሻር በመሆኑ ነው። በመሆኑም አሁንም ሆነ ወደፊት ማንኛውም አካል በየትኛውም ስም ጽምዶ የሚል ስብስብ ፈጥሮ የህዝብን ስቃይና መከራ የሚያበዛ ከሆነ በምንም አይነት መመዘኛ ተቀባይነት ሊኖረው አይችልም። የፖለቲካ ትርፍ ለማግኘት ሲባል የሰላማዊ ሰዎችን ህይወት መገበሪያ ማድረግና ሀገርን ማፈራረስ የታሪክ ተጠያቂነትንም ያስከትላል። እውነተኛ መፍትሄ ሊመጣ የሚችለው ከውጭ ኃይላት በሚገኘው የጦር መሳሪያ ድጋፍ ሳይሆን በሀገር ውስጥ ኃይሎች መካከል በሚደረግ እውነተኛ ሁሉን አቀፍ ውይይት ብቻ እንደሆነ በጽኑ አምናለሁ። ሰላም የሚገነባው በጠመንጃ አፈሙዝ ሳይሆን በሰላማዊ ድርድር ነው ሲል ይህንን ሀሳብ ጋዜጠኛ ኤልያስ መሰረት አጋርቶናል። ወደ ተከታዩ ዜና ስናልፍ በአማራ ክልል በሰሜን ሸዋ ዞን ሞጃና ወረዳ በደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም በትናንትናው ዕለት ረፋድ ላይ በተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ሰዎች ህይወት አለፈ። በአደጋው በ5 ሰዎች ላይ ከፍተኛ እንዲሁም በ2 ሰዎች ላይ መለስተኛ የአካል ጉዳት መድረሱን የዞኑ አስተዳደር ገልጿል።
አደጋው የተከሰተው ከፍተኛ ዝናብ መጣሉን ተከትሎ መሆኑን የገለጸው የዞኑ አስተዳደር ለጸበል፣ ለሱባኤና ለንግስ በዓል ከተለያዩ አካባቢዎች ወደ ገዳሙ በሄዱ ምዕመናን ላይ ጉዳት መድረሱንም ጠቅሷል። ወደ ተከታዩ ዜና ስናልፍ የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ጠበቃና የህግ ባለሙያ አበራ ንጉሴ በትናንትናው ዕለት ጠዋት 1 ሰዓት ተኩል ላይ ከመኖሪያ ቤታቸው በፌዴራል ፖሊስ ተይዘው እንደተወሰዱ ቤተሰቦቻቸው መግለጻቸውን ዋዜማ ራዲዮ ዘግባለች። የፖሊስ አባላቱ የጠበቃውን 2 የእጅ ስልኮች ከመውሰድ ውጪ የቤት ብርበራና ፍተሻ እንዳላደረጉ አበራን በምን ጉዳይ እንደጠረጠሯቸውና ወደ የትኛው ፖሊስ ጣቢያ እንደሚወስዷቸው አለመናገራቸውን ቤተሰቦቻቸው ገልጸዋል። እስከ ዛሬ ድረስ አበራ በየትኛው ፖሊስ ጣቢያ እንደታሰሩ በእርግጠኝነት እንደማያውቁ ቤተሰቦቻቸው ገልጸዋል። አበራ በመስረታ ሂደት ላይ ያለ የፖለቲካ ፓርቲ ከሌሎች ሰዎች ጋር በማደራጀት ላይ እንደነበሩም ምንጮች መግለጻቸውን ዋዜማ ራዲዮ ዘግባለች። በተከታዩ ዜናም ሳውዲ አረቢያ የቀይ ባህር አዋሳኝ ከሆኑት ኤርትራ፣ ጅቡቲ፣ ሶማሊያ፣ ሱዳንና ግብጽ ጋር የጸጥታ ትብብር መሰረተች። ከአፍሪካ አገራት ውጪ በትብብሩ ከሳውዲ ሌላ ዮርዳኖስና የመንም ተካተዋል። የትብብሩ ዓላማ በቀይ ባህር ላይ የሚደረግ ዓለም አቀፍ የባህር ትራንስፖርት ደህንነትን ማስጠበቅና የጋራ የባህር መከላከያ ኃይልን ማጠናከር እንደሆነም ተገልጿል። ሳውዲ አረቢያ ከ7ቱ ሀገራት ጋር የጸጥታ ትብብር የመሰረተችው የቀይ ባህር አዋሳኝ ሀገራትን ጨምሮ ከ14 ሀገራት ጋር የባብኤል መንደብና ኤደን ባህረ ሰላጤ የንግድ መርከቦች መተላለፊያዎችን ደህንነት ለማስጠበቅ አዲስ ትብብር በመሰረተች ማግስት ነው። በመጨረሻም ዓለም አቀፍ አነጋጋሪ ወደሆኑ ዜናዎች ስናልፍ ፕሬዚዳንት ትራምፕ የአሁኑ ድርድር ኢራን ጥሩ ሰነድ መፈረም የምትችልበት የመጨረሻ እድል ነው ሲሉ ተናገሩ። ከቴህራን ጋር ድርድር ተጀምሯል በሚል አቋማቸው የጸኑት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሁን የሚደረገው ንግግር ኢራን ጥሩ ሰነድ መፈረም የምትችልበት የመጨረሻ እድል መሆኑን ተናገሩ። ኢራን በበኩሏ በሆርሙዝ ወሽመጥ የሚደረግ የመርከብ ጉዞን ለማስጀመር የሚያስችል ጊዜያዊ መስመርን በተመለከተ ከኦማን ጋር የተደራደረች መሆኑን አስታውቃለች። ቴህራን ይህንን ያስታወቀችው ፕሬዝዳንት ትራምፕ የኢራንን ጦርነት ለመቋጨት የሚካሄደው ንግግር ሰኞ ዕለት እንደሚጀመርና ለድርድሩ ሲባል ሀገሪቱ ላይ ሊፈጸም የነበረው ከባድ ጥቃት እንዲቆም ማድረጋቸውን ከገለጹ በኋላ ነው። ትራምፕ ድርድሩ ላይ የትኞቹ አካላት እንደሚሳተፉ በግልጽ አልተናገሩም። ኢራን ግን ከአሜሪካ ጋር የተደራደረች እንዳልሆነ ለድርድር የመቀመጥም እቅድ እንደሌላትም ገልጻለች። ኢራን ተሳትፎ እንደሌላት መግለጿ የአሜሪካው ፕሬዝዳንት ያስቆጣ ይመስላል። ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ የኢራን አመራር ለማመን በማይቻል ደረጃ ቀጣፊ ነው ሲሉም ዘልፈዋል። ቆይቶም በዋይት ሀውስ ከጋዜጠኞች ጋር በነበራቸው ቆይታ ንግግሩ እየተካሄደ ነው በሚል አቋማቸውም ጸንተውም ታይተዋል። እየተነጋገረን ካልሆነ ስትጠይቁኝ እየተነጋገረን አይደለም እላለሁ። ነገር ግን በአሁኑ ሰዓት እየተነጋገረን ነው ሲሉም ተደምጧል። እየተነጋገረን ያለነው በኢራን ጥያቄ ነው ያሉት ፕሬዚዳንት ትራምፕ ሳውዲ አረቢያ፣ ኳተር፣ የተባበሩት አረብ ኤሚሬቶችና በርካታ ሀገራት ድጋፍ እንደሚያደርጉም አንስተዋል። እነዚህ ሀገራት ለኢራን የመጨረሻ ድል መስጠት እንደሚፈልጉም ተናግረዋል። ኢራኖች ጥሩ ሰነድ መፈረም የሚችሉበት የመጨረሻ ድል ይህ ነው ብለዋል ፕሬዝዳንት ትራምፕ። አሜሪካ ኢራን ላይ ለመውሰድ ካቀደችው እርምጃ ከመተግበሯ በፊት የቀረበ የመጨረሻ ድል መሆኑንም አክለዋል። ፕሬዝዳንቱ ባለፈው ሳምንት መጨረሻ ላይ የስምምነቱን ወሰኖች በተመለከተ ስምምነት ላይ መደረሱንም ተናግረውም ነበር። የሚደረገው ስምምነት በኢራን የተዘጋውና የነዳጅ ዋጋ እንዲንር ምክንያት የሆነው ሆርሙዝ ወሽመጥ መልሶ እንዲከፈት እንደሚያደርግም ጠቅሰዋል። ትናንት ሰኞ ቴህራን ውስጥ ጋዜጣዊ መግለጫ የሰጡት የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ግን አገሪቱ ከአሜሪካ ጋር ንግግር እያደረገች አለመሆኑንም ተናግሯል። ይሁን እንጂ በሆርሙዝ ወሽመጥ ደህንነቱ የተጠበቀ ጉዞ እንዲደረግ የሚያስችል ጊዜያዊ የባህር መጓጓዣ መስመር የሚመሰረትበትን መንገድ በተመለከተ ከኦማን ጋር የተነጋገሩ መሆኑንም ገልጿል። የተወደዳችሁ የቻናላችን ቤተሰቦች ዝግጅታችንን ጨርሰናል። በያላችሁበት መልካም ጊዜን ተመኘ